ታዲያ ምን ያጋድማል? ለማስወለድ ተዘጋጀ? ቆይ ግን አንተ ባለቤቱ ያለ ለምንድን ነው ይሄን ያለ ጓደኛ የምትጨነቀው? በእኔ ጉዳይ ከኔ በላይ እንደሚጨነቅ ስለማውቅ እኔና ወዳጅ ጓደኝነታችን ከትምህርት ቤት ጀምሮ እሱ አብሮኝ ባይሆንና ያንን ሁሉ መከራና የህይወት ፈተናዎች አብረን ባናሳልፍ ኖሮ እኔ አሁን ላለሁበት ማንነት መቆም በጣም ከባድ ነበር። አሁን የኔ መሆንሽን አረጋግጫለሁ። ከዚህ በፊት ያልነገርኩሽን ሚስጥሮች ነግሬሻለሁ። የኔና የወዳጅ ቅርርብ ከኛ አልፎ ፍቅረኞቻችን ላይ ተጋብቶ ሁሉን ነገር አብረን ነበር የምናሳልፈው። ከዛማ እንደተመረቀን እኔ ለሁላችንም ስጻጻፍ የነበረው ስኮላርሺፕ የሴቶቹ ደርሶ እነሱ ሄዱ። እንደተመለሱ እንደምንጋባ ቃል ተግባብተን ነበር ሄዱት። ግን ምን ዋጋ አለው? የሱ ብቻ ነበር የተመለሰችው። የኔዋ በዛው ቀረች፣ ከዳችኝ። አላውቅም፣ ብቻ እነሱ ተጋቡ። እኔ ግን ሴት መቅረብ ፈራሁ። አሁን ተመስገን ፈጣሪ ባንቺ ካሰኝ። በሴት እንደተጎዳ ስትነግረኝ ግን ይሄን ያለ መሰለኝ። ወዳጅ አጠገቤ ባይሆን ኖሮ አሁን ላይ በህይወት መኖሬን እርግጠኛ አይደለሁ። እሱ አሁንም ሴት እንድቀርብ እንዳገባ ምናምን ይፈልጋል፣ ግን ደግሞ እንዳልጎዳበት በጣም ይፈራል። በጣም የሚያስቀና ጓደኝነት ነው ያላችሁ። ከጓደኝነትም በላይ እንጂ። ለዛ ነው እርግጠኛ ስትሆን ታስተዋውቀኛለህ ስትይ በሀሳብሽ ተስማማት። ስለዚህ ነገ እነ ዴቭን አስተዋውቅሻለሁ። እሺ። አሻሴ የባላባት ዘር እንዴት ነው? ደህና አደሩ? ልጅ ዳዊት ፍተሻል። ለምን ማለት ምን ማለት ነው ራሱ? ከዚህ በፊት ፍተሻ የሚባል ግቢያችሁ ኖር አቅማ እንደገና እሺ ይፈተሽ ይባል። ሰው ሲወጣ ነው የሚፈተሸው ወይስ ሲገባ ነው የሚፈተሸው? ከሰማይ የሚመጣ ይፈተሻል እንዴ? አንተ ልጅ በስራ አትግባብኝ ብያለሁ። የዚህ ግቢ ሊቀመንበር መሆኔን ታውቃለህ። ደግሞ ይሄ መመሪያ የወጣው ለዚህ ላለ ማህበረሰብ ደህንነት ሲባል ነው ትእዛዙ የወረደው። ጋሻሴ እኔና እርሱ እኮ የምድሩን ሳይሆን የሰማዩን ትእዛዝ ብናከብር የት በደረስን። ጭራሽ የምድሩን ጨርሰህ ከሰማዩ ጋር ልታነካካኝ ነው? ልጅ ዳዊት በስራዬ ባትገባ ደስ ይለኛል። ቆይ እኔ አንተ ኢንጂነሪንግ ምናምን ውስጥ ገብቼ ልፈትፍት ብያለሁ? እንደዛማ ማን ያደርሱታል? ጭራሽ
ለማን አብጠርጥረህ ፈትሽልኝ። ሃይ ሃይ፣ እንዴት ነሽ? ምንድነው? እዚህ ዛሬ በልጅነት የማውቀው አይነት ደስታ ነው የተሰማኝ። ይሄን ምን ተገኘ? ከሳሚ ጋር አውርተን ለመጋባት ወሰነ። እውነትሽን ነው? እውነት። እና ደግሞ ዛሬ ማታ ሊያስተዋውቀኝ ነው። ወይኔ በጣም ነው ደስ ያለኝ። እና መች ልትጋቡ ነው? ደግሞ ማን ነው የሚያስተዋውቅሽ? የምንጋባበትን ቀን አልወሰንም። የሚያስተዋውቀኝ ደግሞ ጓደኛውንና የጓደኛው ሚስት ነው። ብታይ ሲነግራቸው እንዴት ደስ እንዳላቸው። ወይኔ ጓደኛዬ ነው ቀፈኝ። በጣም ነው ደስ ያለኝ። ስማማ እና ከባድ እንግዳ ነው ይዤ የምመጣው እያልከኝ ነው? ቆይ ምንድነው የማደርገው? እሺ እኔ አላቅም። የምታደርጉትን እናንተ ታውቃላችሁ። የኔ ስራ እንግዳዬን ይዞ መምጣት ብቻ። ትቆማለህ? ሄድ እስቲ መጠጡን አምጣ። ደርሰዋል እኮ። እንዴት ነሽ መዲ? እንዴት ናችሁ? እንዴት ነሽ? መድኃኒት ትባላለሽ። እሺ ጽናት መዲ ዴቭስ